ሰላም ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬ እንግዲህ በተለያዩ የእግር ኳስ የዝውውር መረጃዎችና ሌሎች አስገራሚ መረጃዎችን ይዘን መተን ተመልሰን መገናኘት ችለናል። ታዲያ በዛሬው ቪዲዮአችን እንግዲህ የየርገን ክሎፕ አዲሱ የጀርመን ብሔራዊ ቡድን ሹመትና ለደጋፊው ያስቀመጡት ማስጠንቀቂያ ምንድን ነው የሚለውን እንመለከታለን። ሪያል ማድሪድ ሮድሪን ለማስፈረም ያደረገው ውሳኔና ይህ ዝውውር ኦሪያል ቹዋሜኒን እንዴት ወደ ማንቸስተር ዩናይትድ ሊወስደው እንደሚችል መረጃዎች እየወጡ ይገኛሉ። በዝርዝር የምንመለከተው ጉዳይ ነው። በአርሰናል ቤት የተከሰተው የጉዳት ማዕበል ታዲያ የዊሊያም ሳሊባ የጀርባ ጉዳት ምን ያህል አሳሳቢ ነው? እሱንም በቆይታችን የምንመለከተው ጉዳይ ነው። የብራይተን የቅድመ ውድድር ዝግጅት በዓለም መሪዎች ምክንያት ተሰርዟል። ለምን ተሰረዘ? በዝርዝር እንመለከታልና ሌሎች በርካታ ሳቢ ዝውውር መረጃዎችንም በስፋት የምንዳሰስበት ቪዲዮአችንን እንጀምረናል። እናንተም በቆይታችን ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት የምንጋብዘው ጉዳይ ነው። ወደ መጀመሪያው መረጃችን እንለፍ። የጀርመን ብሔራዊ ቡድን የቀድሞውን የሊቨርፑል አሰልጣኝ የርገን ክሎፕ በይፋ አዲሱ ዋና አሰልጣኝ አድርጎ መሾሙን አስታውቋል። ክሎፕ ሀገራቸውን እስከ 2030 ድረስ ለማሰልጠን የ6 ዓመት ኮንትራት ተፈራርሟል። ይህ ማለት ደግሞ በ2028 የአውሮፓ ዋንጫና በ2030 የዓለም ዋንጫ ጀርመንን የሚመሩ እንደሚሆን የተረጋገጠው። ክሎፕ ታዲያ በሬድቡል ለነበራቸው አጭር ቆይታ ምስጋና ካቀረቡ በኋላ ቀጣዩን ተልዕኮ ለመጀመር እጅግ ጓጉቻለሁ። የሀገሪቱ ሕዝብ የሚደግፈውና ማጥቃትን የሚወድ ጠንካራ ቡድን እንገነባለንም ሲል ነው የተናገሩት። ነገር ግን ትልቁ መነጋገሪያ የሆነው የየርገን ክሎፕ መግለጫ ላይ የሰጡት ማስፈራሪያ ማስጠንቀቂያ ነው። ክሎፕ ለጋዜጠኞችና ለደጋፊዎች በጣም ጠንካራና ያልተጠበቀ መልእክት አስተላልፈዋል። ይህንን ኃላፊነት የምቀበለው ለእኔ ብዬ ሳይሆን ለእናንተ ብዬ ነው ያሉት አሰልጣኙ ቀደም ሲል በቶማስ ቱሄል እና በዩሊያን ናግልስማን ላይ ሚዲያዎች ያደረሱትን ጫና እንደሚያውቁ ገልጸዋል። በጣም አስደናቂ ንግግራቸው ግን ይህ ነው። ስራዬን ብትወቅሱ ችግር የለውም፣ ጥሩ ካልሆንኩ ፊት ለፊት ንገሩኝ፣ ምንም አይነት ካሳ ሳልጠይቅ ስራዬን እለቃለሁ። ነገር ግን ቤተሰቤን ኢላማ አድርጋችሁ ለማጥቃት ከተሞከረ በዛው ቅጽበት ስራዬን አቆሜ እሄዳለሁ ሲሉ ነው የተናገሩት። ይህ የሚያሳየው ክሎፕ ወደ ስራው የተመለሱት ከባድ የስነ ልቦና ዝግጅት አድርገውና የራሳቸውን ድንበር አምርረው በማስመር እንደሆነም ያሳያል። ወደ ዝውውር ዜናዎቻችን እንለፍ። ትልቁ ማዕበል እየተነሳ የሚገኘው እንግዲህ በማድሪድ እና በማንቸስተር ሲቲ መካከል ነው። ሪያል ማድሪድ የማንቸስተር ሲቲውን የአማካይ ክፍል ሞተር ሮድሪን ለማስፈረም እንቅስቃሴ መጀመሩን ታማኝ ጋዜጠኛ ዴቪድ ኦርንስቴን አዘግቦታል። እንደ መረጃዎች ገለጻ ከሆነ የሪያል ማድሪዱ ፕሬዚዳንት ፔሬዝ በዓለም ዋንጫው ላይ ከታየው የሮድሪ ድንቅ ብቃት በኋላም አቋማቸውን ቀይሯል። ሮድሪ ከሲቲ ጋር የቀረው የ1 ዓመት ኮንትራት ብቻ በመሆኑና ተጫዋቹም ወደ ሀገሩ ስፔን ተመልሶ ሪያል ማድሪድን የመቀላቀል ፍላጎት እንዳለው በመግለጹ ማድሪዶች ዝውውሩ ይሳካል የሚል ሙሉ እምነት አላቸው። ማድሪድ ከዚህ ቀደም እንግዲህ ፍሎሬንቲኖ ፔሬዝ እዚህ ተጫዋች ላይ ፍላጎት አልነበራቸውም። ነገር ግን በዓለም ዋንጫው ላይ ድንቅ ብቃት አሳይቷል። የውድድሩ ምርጥ ተጫዋችም ተብሎ የተሰየመው ተጫዋች ሆኖ ተመልክተናልና ከዛም በኋላ እንግዲህ ፔሬዝ የጆዜ ሞሪኖን ፍላጎት አክብረው አሁን ሮድሪ ወደ ማድሪድ ለማስኮብለል ጥረት እንደሚያደርጉን የተዘገበው። ይህ የሮድሪ ዝውውር ግን ሌላ ትልቅ ተጽዕኖ የሚያሳድርበት ዝውውር አለ። ኦሬል ቹዋሜኒ ወደ ዩናይትድ። እንግዲህ የቹዋሜኒ ሁኔታ እንመልከተው። ምንም እንኳን ቹዋሜኒ ከማድሪድ ጋር አዲስ ኮንትራት ለመፈራረም በቃል ደረጃ ተስማምቶ የነበረ ቢሆንም ማድሪዶች ሮድሪን ለማስፈረም ሲሉ ቹዋሜኒን ለመሸጥ ፈቃደኛ እንደሚሆኑ መረጃዎች እየወጡ ይገኛሉ። ታዲያም ሳሙኤል ሉከርስት የሰን ጋዜጠኛው እንደዘገበው ከሆነ ማንቸስተር ዩናይትድ ይህንን የ26 ዓመቱን ፈረንሳዊ አማካይ ለማስፈረም ጥያቄ አቅርበዋል ሲል ነው የተናገረውና ማንቸስተር ዩናይትድ ቹዋሜኒን ለምን ፈለገው የሚሉ አይነት መረጃዎች ሊወጡ ይችላሉና ቹዋሜኒ በርከት ያሉ እንቅስቃሴዎች ምንድነው በፕሪሚየር ሊጉ ጥሩ ልምድ ሊኖረው ከሚችሉ ተጫዋቾች መካከል አንዱ ተደርጎ ይጠቀሳል። ምክንያቱም ካርሎስ ካዘሜሮ ከማድሪድ ወደ ማንቸስተር ዩናይትድ ከመጣ በኋላ ያሳየውን ብቃት እናስታውሳለን። እንደገና ደግሞ ማድሪድ እና ማንቸስተር ዩናይትድ ያላቸው ቁርኝነት የምናውቀው ነገር ነውና ቹዋሜኒ በዓለም ዋንጫው በፈረንሳይ ብሔራዊ ቡድን ምንም እንኳን ያው በግማሽ ፍጻሜ ቢወርቁም ጥሩ ነገር ለማስመልከት ከጣሩ ተጫዋቾች መካከል አንዱ ነው። ምንም እንኳን በሌላኛው የማንቸስተር ዩናይትድ ተፈላጊ በሆነው በማኑ ኮኔ ቤንች የሆነ ተቀይሮ እየወጣ ስንመለከተው የነበረ ቢሆንም ታዲያ ግን ማንቸስተር ዩናይትድ አሁን ላይ በመሃል ሜዳው ላይ እየተመለከትንበት ባለው መሳሳት ምክንያት የተለያዩ አማራጮችን እየተመለከተ ይገኛል። ቹዋሜኒ ደግሞ ከነዛ መካከል ከማኑ ኮኔ በመቀጠል ሁለተኛው አማራጭ እንደሆነ ነው እየተዘገበ የሚገኘው።
ሩድሪ ወደ ሲቲ የሚያመራ ከሆነ የቹዋሜኒ ወደ ዩናይትድ የማምራት ነገሩ የሚረጋገጥበት ሁኔታ እንዳለን የተመለከትነው። ቹዋሜኒ ባለፈው የውድድር ዘመን እንግዲህ በላሊጋ 33 ጨዋታዎችን አድርጓል። 91.5% ኳስ የማቀበል ስኬት አለው። ፓስ ኮምፒሌሽን ወይም ደግሞ አኩሬሲ የምንለው ነው። እናም ደግሞ 25 የግብ ዕድሎችን የፈጠረ ድንቅ የተከላካይ አማካይ ነው። ዩናይትድ ለዚህ ተጫዋች ከ59 ሚሊዮን ፓውንድ በላይ ሊጠየቅ እንደሚችልም ይገመታል። ወደ ሌላኛው መረጃችን ስናመራ እንግዲህ አርሰናልን እንመለከታለን። አርሰናል በያዝነው የዝውውር መስኮት ከባድ ፈተናዎች ከፊቱ ተደቅነዋል። ትልቁ ስጋት የተፈጠረው ደግሞ በቡድኑ የመከላከል አጥር ዊሊያም ሳሊባ ላይ ነው። ሳሊባ ላልፉት በርካታ ወራት በከፍተኛ የጀርባ ህመም ውስጥ ሆኖ ሲጫወት እንደነበር ይታወቃል። አሁን ግን ህመሙ እየባሰ በመሄዱ የቀዶ ሕክምና ወይም ሰርጀሪ ሊያስፈልገው እንደሚችል እና እስከ ኦክቶበር ወይም ደግሞ ጥቅምት ድረስ ወደ ሜዳ ላይ መለስ እንደሚችል እየተነገረ ይገኛል። ይህ ብቻ አይደለም። ዴክላን ራይስ እና ቡካዮ ሳካ በዚህ አይነት ሁኔታ ውስጥ እያለፉ ካሉ ተጫዋቾች መካከል አንደኞቹ ናቸው። ጁሊያን ቲምበርም ይጠቀሳል። ግን ደግሞ የዊሊያም ሳሊባን ጉዳይ ስንመለከት በተለይ በፕሪሚየር ሊጉ አሰልጣኝ ሚኬል አርቴታ ከሚፈራቸው ነገሮች አሉ። ከነዛ መካከል ተጫዋች ወዲያው ከጉዳት እንደተመለሰ ወዲያው ያጫውታል። ይህም ደግሞ ባሉት የቤንች ተጫዋቾች ባሉት የተቀያሪ ተጫዋቾች ላይ ያለው አመኔታ ምን ያክል አነስተኛ እንደሆነ ትመለከቱበታላችሁ። ሞስኬራ፣ ሂንካፔ የሳሊባን ቦታ እርግጥ ነው እንደሱ ሆኖ መጮብ አይችሉም፣ በሚገባው መልኩ መሸፈን የሚችሉበት ሁኔታ ተመልክተንባቸዋል። በተለይ ሂንካፔ እና እንደዚህ አይነት ሁኔታዎች እያሉ ሳሊባን ከነ ጉዳቱ በጀርባ ህመም ማጫወት፣ ዴክላን ራይስን እንደዚሁ አመቱን ማስጨረስ፣ ቡካዮ ሳካንም እንደዚህ ማስደረግ ምናልባትም ልጆቹ በተለይ የቡካዮ ሳካ ብረት የሆነ ተጫዋች መሆኑን ተከትሎ ነው እንጂ አንድ ጊዜ ከባድ ጉዳት ቢደርስባቸውና ለ6 ወር ለ7 ወር ሊተዩበት የሚችሉበት እድል እንደሚፈጠር ነው የተመለከትነው። አሁን ዊሊያም ሳሊባም ላይ የተመለከትነው ጉዳይ ያ ነው። በግማሽ ፍጻሜ ከስፔን ጋር በነበረው ጨዋታ ተጎድቶ እንደወጣ ተመልክተነዋል። ታዲያ ከዛን ጊዜ ወዲህ ሰርጀሪ ሊያስፈልገው እንደሚችል እየተነሳ ይገኛል። ከ3 እስከ 4 ወራት በጉዳት ምክንያት ለክለቡ ግልጋሎት ላይሰጥ እንደሚችል እየተነሳ ይገኛል። ፕሪሚየር ሊጉ ደግሞ ከወር ባነሰ ቀናቶች ውስጥ ይጀመራልና በዚህ አይነት ሁኔታ አርሰናል በሳሊባ ሁኔታ እየተጎዳ ይገኛል። ጁሊያን ቲምበርም ገና ሙሉ በሙሉ ወደ ቀደመ ብቃቱ ያልተመለሰ ተጫዋች ነው። ሌላኛው መረጃ እንግዲህ አርሰናል ጋር በተገናኘ የምንመለከተው የብሩኖ ጉማሬሽን ጉዳይ ነው። ፋብሪዞ ሮማኖ እንደዘገበው እንግዲህ ሚኬል አርቴታ የኒውካስትሉን አማካይ ጉማሬሽን ለማስፈረም ከፍተኛ ጫና እያደረገ ይገኛል። ኒውካስትል ከተጫዋቹ ከ70 ሚሊዮን ፓውንድ በላይ የሚፈልግ ቢሆንም በሁለቱ ክለቦች መካከል ያለው ቀጥተኛ ድርድር እንደቀጠለም አረጋግጦታልና ብሩኖ ጉማሬሽ ወደ አርሰናል በጣም ከሚፈልግ ዝውውር መካከል አንዱ ነው። ግን ደግሞ ማንቸስተር ሲቲ የተባለ አንድ አውሬ ክለብ አለ። ማንቸስተር ሲቲ ሮድሪን ለማጣት ከጫፍ መድረሱን ቅድም ተነጋግረናልና ሮድሪን የሚያጣ ከሆነ ማንቸስተር ሲቲ የግድ ምትኩን እንደሚያስፈርም እናውቃለን። ያ ምትክ ደግሞ ማን ሊሆን ይችላል? አንደኛው አዩብ ቡዋዲ ነው። አርሰናል ቀደም ብሎ የመጀመሪያ ኢላማ አድርጎት የነበረው አማካይ ነው። ሁለተኛው ደግሞ ብሩኖ ጉማሬሽ ነው። ከነዚህ ሁለት ተጫዋቾች መካከል አንዱ ወደ ሲቲ መኮብለሉ አይቀርምና በርካታ የአርሰናል ደጋፊዎች ለሁለት እየተከፈሉ ይገኛል። ምክንያቱም አዲሱ ዳይሬክተር አንድሬ ቤርታ ምንም ለክለቡ የፈየዱት ነገር የለም። ተጫዋቾች ወደ ክለብ እየመጡ የሚገኙት በአርቴታ በአርሰናል ስኬት እንጂ በቤርታ የንግግር ብቃት እንዳልሆነ ብዙዎች ሀሳብ እያነሱ ይገኛል። ሚዛንም ይደፋል ተብሎ እየተነሳ ይገኛል። ምክንያቱም ሞርጋን ሮጀርስን ማሳመን አቅቷቸዋል። ሞርጋን ሮጀርስ በክለቡ ስኬት ምናምን ተመርቶ ነበር። ነገር ግን በድርድር ብቃት ማነስ ምክንያት አርሰናል እሱን ሳያስፈርም መቅረቱን ተመልክተናል። ሌሎች ተጫዋቾችንም መጥቀስ እንችላለን። ጄሬሚ ሞንጋ ሌላኛው ተጫዋች ነው። ወደ ሲቲ ያመራ ተጫዋች ሆኖ ተመልክተነው ነበረ። አዩብ ቡዋዲ ምናልባት በሰፊ ሁኔታ ሲቲን ይቀላቀላል ተብሎ የሚጠበቀው ተጫዋች ሆኖ ተመልክተናል። ሜቢ ደግሞ የእሱ የማይሳካ ከሆነ ብሩኖ ጉማሬሽ ሌላኛው ተጠቃሽ ተጫዋች ይሆናል። ወደ ሌላኛው አርሰናል መረጃ ስናመራ ቪኒሲየስ ጁኒየርን እንመለከታለን። ቪኒሲየስ ጁኒየርን ሊያስፈርም ነው የሚሉ ወሬዎች ቢኖሩም ቤን ጃኮብስ እንደገለጸው ከሆነ አርሰናል ከፍተኛ የደሞዝ ክፍያ ስለሚጠይቅ በቪኒ ዝውውር ላይ አይሳተፍም። ቪኒሲየስ ማድሪድን የሚለቅ ከሆነ መዳረሻው ሳውዲ አረቢያ ሊሆን እንደሚችልም
እየታወቀ ይገኛል። ምክንያቱም ማድሪድ ቤት በጣም ከፍተኛ ደሞዝ የሚከፈለው ተጫዋች ነው። ወደ አርሰናል ደግሞ ወደ ፕሪሚየር ሊግ ክለቦች ደግሞ ሲመጣ የፕሪሚየር ሊግ ክለቦች ያን ያክል ደሞዝ የመክፈል ፍላጎት የላቸውም። ምናልባት ወይ ደግሞ ሲቲ በዚህ አይነት ሁኔታ ልናውቀው እንችላለን፣ ወይ ደግሞ ትንሽ ማንቸስተር ዩናይትድንም ልንመለከተው እንችላለን። ግን ደግሞ ሌሎች ክለቦች ካለባቸው የፌር ፕሌይ ስጋት አንጻር እንደዚህ አይነት ከፍተኛ ደሞዝ ይከፍላሉ ተብሎ አይታሰብም እና መዳረሻው ወደ ሳውዲ ሊሆን እንደሚችልና ከአርሰናል ጋር ላያያዝ እንደሚችልም እየተመለከትን እንገኛለን። ወደ ሌላኛው መረጃችን ስናመራ እንግዲህ የአዲሱ አሰልጣኝ ሹመትን እንመለከታለን። አንድሬ ቤርሎን ነው የምንመለከተው። የጣሊያን ብሔራዊ ቡድን የቀድሞ ሌጀንድ የሆነውን ተጫዋቻቸውን አንድሬ ፒርሎን በአሰልጣኝነት ለመሾም ከጫፍ መድረሳቸውና መስማማታቸው ተዘግቧል። ፋብሪዞ ሮማኖ እንደገለጸው ፒርሎ የቀረበላቸውን ጥያቄ በቃል ደረጃ ተቀብሏል። እስከ 2030 የሚቆይ የረጅም ጊዜም ስምምነት ተፈራርሟል። በአመት 1.5 ሚሊዮን ዩሮ ጣሊያን ቀደም ሲል ጋርዲዮላና አንቸሎቲን ጠይቃ ፈቃደኛ ባለመሆናቸው ወደ ፒርሎ ማዘንበሏም እንደተገለጸ ነው የተመለከትነው። በመጨረሻም በጥቂቱ የምንመለከታቸው የዝውውር መረጃዎችን ስንመለከት ቼልሲ ማክሰንስ ላክሮዋን ለማስፈረም ተስማምቷል። የምዕራብ ለንደኑ ክለብ ቼልሲ ፈረንሳዩን የመሃል ተከላካይ ላክሮዋን ከክሪስታል ፓላስ በ52 ሚሊዮን ፓውንድ ለማስፈረም ተስማምቷል። ተጫዋቹ የሕክምና ምርመራውን አድርጎ የ6 ዓመት ኮንትራት ይፈራረማል። ላክሮዋ ባለፈው ዓመት ለፓላስ 55 ጨዋታዎችን አድርጎ 3 ጎልና 3 አሲስት ማስገብ የቻለ ተጫዋችም ነው። ሌላኛው የብራይተንን ሂደት እንመልከት። በእግር ኳሱ ታሪክ እጅግ አስገራሚ ከተባሉ ክስተቶች አንዱ ብራይተን ላይ ተከስቷል። ብራይተን በፈረንሳይ ላይ ያደርገው አቅዶት የነበረው ዝግጅት ሙሉ በሙሉ ተሰርዟል። ምክንያቱ ደግሞ በጂ7 የቡድን አባል ሀገራት ስብሰባ ላይ የተገኙ የሀገራት መሪዎች የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ የክለቡን የልምምድ ሜዳ ለሄሊኮፕተር ማቆሚያነት በመጠቀማቸው ሜዳው ከጥቅም ውጪ በመሆኑ ነው። በዚህ ምክንያት ብራይተን ዝግጅቱን ወደ ኦስትሪያ መቀየሩን ተመልክተናል። ሌላውም ማንቸስተር ዩናይትድ በወዳጅነት ጨዋታ ሮዘንበርግን 5-0 በሆነ ሰፊ ውጤት አሸንፏል። ጎሎቹን ሼሌሲ፣ ዚርኪዚ፣ ዲቫኒ፣ ሃሪያማስ እና ኢታን ዊሊያምስ ማስቆጠር የቻሉት ናቸው። እነዚህ ግቦች እንግዲህ ከአምስቱ አራቱ የአካዳሚ ተጫዋቾች መሆናቸው ያስቆጠሩት እጅግ በጣም ድንቅ ሆኖ እንመለከታለን። ማንቸስተር ዩናይትድ ውድ ቻናላችን ቤተሰቦች ለዛሬ ይዘንላችሁ የቀረብነው የእግር ኳሳዊ የዝውውር መረጃዎች እንዲሁም ደግሞ አስገራሚ መረጃዎችን እነዚህን ይመስላሉ። በቀጣይ የቪዲዮ መረጃዎቻችን እስከምንገናኝ ድረስ ሰላም።